እሺ ከእግር ኳስ ወደ እጅ ኳስ ባደጉት ሀገራት የስፖርት ጋዜጠኛ እንኳን ስትሆኑ ሰው ይጠይቃቸዋል። አሁን ዲያስፖራው ያውቃል፣ የሀገሮች አለ ሁሉም ነገር የራሱ ዘርፍ አለው። ዝም ብለህ ተነስተህ የስፖርት ጋዜጠኛ ነኝ አትልም። የስፖርት ጋዜጠኛ ስትል የስፖርት ምን ይለዋል ማለት ስፔሲፊካሊ መናገር አለብህ። እጅ ኳስ ነህ፣ እግር ኳስ ነህ፣ ጦር ውርወራ ነህ። ሁሉም ስፖርቶች የየራሳቸው ዘጋቢዎች አሏቸው። ስለ እጅ ኳስ ለመዘገብ የእጅ ኳስ ህግ ቢያንስ ብቻ ተጫወታ ያለፍክ ወይም ህጉን የምታውቅ ምናምን መሆን መቻል አለበት። እኛ ሀገር እግር ኳስን ያስተዳደረው ሰውዬ ወዲያው እጅ ኳስ ላይ ይመጣል። እጅ ኳስ ላይ ያስተዳደረ ጨረሰ ስትለው የገበጣ ፌዴሬሽን ቢኖርም እዛ ይመጣል። ገበጣ ደግሞ የሆነ ነገር ያምሳል። ከዛ ደግሞ ይሄዳል ደግሞ ወደ አትሌቲክስ። ዶክተር አሸብር እንዲህ ነው እግር ኳስ ጋር እንደዚህ ያለመግባባት ፈጠሩ። ሀገራችንን እስከ ፊፋ ወሰዱ፣ አስቀጡ። ወጣ፣ ተገፍቶ ወጣ። ከዛ ወደ እጅ ኳስ ሄደ። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ለመሆን ስለፈለገ አንድ ዘርፍ መምራት አለብህ የሚል መተዳደሪያ ደንብ ስላላቸው ፐርፐዝሊ በማያውቀው የእጅ ኳስ ፕሬዚዳንትነት ሙያ ላይ ገባ ማለት ነው። መሪ ሆነ። ይሄን ለማግኘት ከደቡብ ውክልና አገኘ። ለካ ጥርጊያውን ያመቻቸው የኦሎምፒክ ኮሚቴ ፕሬዚዳንት ለመሆን ነው። እንደተመኘው የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ሆነ። ይሄ ሰውዬ በስልጣን ዙሪያ ላይ እንደዞረው መሬት ራሱ በፀሐይ ዛቢያ አልተሽከረከረችም። ኢቭን የኛ ሀገር የብሔር ፖለቲከኞች እንኳን ከሀሳብ እንኳን እንዲህ አልዞሩ። ዶክተር አሸብር በስልጣን ዙሪያ እንደዞረው እንዴ መዞር እዛ ላይ ፓርላማ አባል ነው። በዛ ላይ ጦርነት በነገራችን ላይ ልብ ስላላሉት ነው እንጂ አንድ የተቀረጸ ቪዲዮ አለው። ራሽያ ሄዶ የዓለም አቀፍ የዓለም ህዝቦች በሙሉ በተለይ ዌስተርኖች አሜሪካንን ጨምሮ ፕሮ ዩክሬን ዳይሬክሽን በሚተነትኑበት ሰዓት በዛ በአደገኛው ሰዓት ታስታውሳላችሁ። ማለት ንግግሩ እኮ ትክክል ላይሆን ይችላል፣ ግን ወቅቱን የጠበቀ አይደለም። እንደው ቢቆጥሩት ኖሮ ሀገራችንን እኮ ማዕቀብ በማዕቀብ የሚያስመታ ነው። ሁሉም አውሮፓውያን አሜሪካንን ጨምሮ እስራኤልን ሰፖርት እያደረጉ በነበሩበት ሰዓት ላይ ዶክተር አሸብር ሞስኮ መሀል ከተማ ላይ ሆኖ ኢትዮጵያ በዚህ ጦርነት ከራሽያ ጎን ናት አለ። ይህን ንግግር ዶክተር አሸብር ስለተናገረው ነው እንጂ ስለማይታወቅ ምናምን የአንድ ሀገር የአውሮፓ ሀገር ወይም ደግሞ የአሜሪካ ፕሬዚዳንት ወይም ደግሞ የአሜሪካ አንድ ባለስልጣን ቢሆን በጣም መነጋገሪያ ነው። ወይም ደግሞ አንድ የሆነ የምስራቅ አውሮፓ ሀገር እንኳን መሪ እንኳን እንዲተናግሮ ቢሆን ደግነቱ እናንተ ዶክተር አሸብር ከምዕራቡ ዓለም ጋር ራሱ እኮ ሊያስተኩስብን ራሱ እኮ ያልፈነቀለው ድንጋይ ነው። አልተሳካለትም። መሀል ሞስኮ ላይ ሆኖ ገና ትኩስ ጦርነት ላይ ሀገሬ ገና የመንግስት አቋም ምን እንደሆነ ባልተለየበት ሁኔታ ዱማ ውስጥ ሊገባ ነው። ይሄ ዱማ የራሽያ ፓርላማ ከፑቲን ጋር ግንኙነት ለመፍጠር ይሆን አይታወቅም። ሰውየው በቃ እንደዛ ነው። በዚህ ጦርነት ከእናንተ ጋር ምንም እንዳትፈሩ አላቸው ሞስኮ ላይ ሆኖ። ኦኬ ይሄ ሰውዬ ወደ ኦሎምፒክ ኮሚቴ ፕሬዚዳንት መጣ። እግር ኳስ ፋይት ገጥሟል፣ እጅ ኳስ ፋይት ገጥሟል። በሱ ምክንያት የደቡብ እግር ኳስ ፌዴሬሽን ተሰነጣጥቋል፣ ተባልቷል። ማን ነው የወከለው? ያደረገው ምርጫ የወዲ በሉ ነው፣ የቁጭ በሉ ነው። ዝም ብሎ ዳስጣሉ ምናምን። ገንዘብ የተከፈላቸው ሰዎች መጡ፣ ዶክተር አሸብርን መረጡ። ከዛ ድንኳኑ ተነሳ ምናምን። እንደዛ ነው ድራማው ሐዋሳ ላይ። በዚህ ነው የመጣው፣ ማወቅ አለባቸው። በዚህ ሲስተም የመጣ ሰውዬ ከነ ኃይሌ ገብረስላሴ ጋር ተላተመ ማለት ነው።
እና ኃይሌ ገብረስላሴ ስፖርቱን ያውቁታል። ኃይሌ በቢዝነሱ የተሳካለት ሰው ነው። ከነሱ ጋር ተላተመ። መጨረሻ ላይ ግን ፍርድ ቤት ቀረቡ። ዱላ ቀረሽ ክርክር አደረጉ። በሽምግልና ተሞከረ። ፍርድ ቤት አየ። ኦኬ አሁን ከሃትሪክ ጋዜጣ ከወዳጄ ይሳቅ የእሱ ጋዜጣ ነው። እሱ እንደነገረን ከአንድ ዓመት በላይ የፈጀው በኃይሌ ገብረስላሴና በነ ዶክተር አሸብር ወልደ ጊዮርጊስ ኦሎምፒክ ኮሚቴ በሚመለከት በተፈጠረ የፍርድ ቤት ክርክር እንዲዘጋ ተወሰነ ተብሏል። እና ኃይሌ ገብረስላሴና በነ የተከበሩ ዶክተር አሸብር ወልደ ጊዮርጊስ መካከል የተፈጠረው አለመግባባት በመደበኛ ፍርድ ቤት ላለፉት 2 ዓመታት ሲታይ መቆየቱ ይታወሳል። ኦሎምፒክ ገብቶም እየተከራከረ ነው። ኦሎምፒክ ገብቶም ኦሎምፒክ ውስጥም እያመሰ ነው። እርግጠኛ ሆኜ የምነግራችሁ ኢትዮጵያ ውስጥ ዶክተር አሸብር ገና የአሎሎ ፌዴሬሽን ፕሬዝዳንት ይሆናል ካለ ማለት ነው። አሎሎ ውርወራ ፌዴሬሽን ወላ ገበጣ ሁሉ አይቀረውም። ገበጣ በለው፣ ጦር ውርወራ በለው፣ የፈረስ ጉክስ በለው፣ አሸብር በዙር ነው የሚገርበ። እኔ ምን እንደሚያገኝ አላውቅም። እኔ አሁን እዚህ ጋር አሁን አንድ ያለ ሰውዬ የገበጣ ስፖርት ፌዴሬሽን ፕሬዝዳንት ላድርግህ ብለው ኧረ ቴዲ ምን አደረኩ ምናምን ይላል። ምን ያደርግልኛል ነው የሚለው። አንድ ዝም ብሎ እንኳን ወርደር ሰው አሸብር ያውቃል። ቴኒስ ብለው ፐርፐዝሊ ምርጫ ተወዳድሮ የህዝብ ተወካዮች ምክር ቤት ገብቷል። አሁን ኦሎምፒክ ውስጥ ገብቶ ከነ ኃይሌ ጋር ከእግር ኳሱ አይ ቲንክ አስታውሳለሁ። በእግር ኳሱ እጅግ ዱላ ቀረሽ ታስታውሳላችሁ። ኢትዮጵያ እግር ኳስ ፌዴሬሽን በፊፋ እስኪታገድ ድረስ ጉዳዩን ወደ ዓለም አቀፉ ስፖርት ገላጋይ ፍርድ ቤት ወደ ፊፋ ወስዶት አገራችን ተቀጣ። አይ ቲንክ በወቅቱ የነበረው ሳህሉ ገብረወልድ ነው ትክክለኛው ሰው እኔ ነኝ አይደለም በሚል ኳሳችን እኮ ለስንት ለ1 ዓመት ከምናምን ለ2 ዓመት ታግዶ ነበርኩ። አሁንም ኦሎምፒክ ውስጥ መጥቶ ይሄው አትሌታችን አትሌቲክሱን ዘርፍ እንደምታዩት ነው ከነ ኃይሌ ጋር እንዲዱላ ቀረሽ ክርክር፣ ጸብ በሽምግልና ድረስ ፍርድ ቤት ድረስ። ምን አይነት ሰው ነው? ለማንኛውም በነ ኃይሌ ገብረስላሴና በነ ዶክተር አሸብር ወልደ ጊዮርጊስ መካከል የተፈጠረው አለመግባባት በመደበኛ ፍርድ ቤት ሲታይ 2 ዓመታትን አሳልፈዋል። በዚህ 2 ዓመታት ለሚጠጋ ጊዜ እነ ኃይሌ በፍርድ ቤት የኦሎምፒክን ማንኛውም እንቅስቃሴ ሲያሳግዱ፣ የነ ዶክተር አሸብር ኦሎምፒክ በበኩሉ እገዳውን ያስነሳል። እነዛ ያሳግዳሉ፣ እነዚህ ያስነሳሉ፣ እነዚህ ያሳግዳሉ፣ እነዛ ያስነሳሉ። በመሃል በነገራችን ላይ እንደ አይናችን ብሌን የምንጠብቀው የአትሌቲክስ ስፖርት ፈረንሳይ ፓሪስ ላይ በነበረው ውድድር አንገታችንን የደፋንበት ነው። እነ ዶክተር አሸብር ሊክ ያደረገውን ድምፅ የሰማችሁበት ጊዜ ማለት ነው። አሁን ከታማኝ ምንጮች ተገኘ ተብሎ ሃትሪክ ስፖርት እንደዘገበው ጉዳዩን ከ2 ዓመት በላይ ሲመረምር የቆየው ፍርድ ቤት ስፖርታዊ ጉዳዮች መፍታት ያለባቸው በስፖርቱ ሕግና ደንቦች እንጂ በመደበኛ ፍርድ ቤት አይደለም በማለት የክርክር መዝገቡ እንዲዘጋ ውሳኔ አስተላልፈዋል ነው የተባለው። መዝገቡም ተዘግቷል፣ የመጨረሻ ውሳኔ ተሰጥቷል ተብሏል። የአሸብር ጉዳይ በስፖርቱ ይፈታ ተብሏል። የስፖርት ቤተሰቦች ምንድን ነው የምትሉት? ፍርድ ቤት ይሄን ጉዳይ በስፖርቱ አደባባይ ላይ ፍቱት፣ በመደበኛ ፍርድ ቤት ልፈታ አንችልም ብሏል። አሸብር እኮ አሸበረን ጎበዝ።
የምትሉት? የአትሌቲክስ ስፖርት አፍቃሪዎች በአሸብር ጉዳይ ምንድን ነው የምትሉት? ምንድን ነው የሚሻለው? ቴዲ ሰውየው ይውረድልን። አንተን ሳያወርድ እሱ አይወርድም። ግራ የገባ ነገር ነው። እኔ ኮኢንሲደንስ ይሁን ደሙ መራራ ሆኖ ይሁን አንዳንድ ጊዜ ሁለት ጊዜ ከተካሰስክ ሶስተኛ ጋር ትደነግጣለህ። አረ በስመ አብ። እኔ ዴንቲስት ነኝ፣ ዶክተር ነኝ፣ እግዚአብሔር ይባርክልኝ፣ ይህን እየሰራሁ ይኖራለሁ ምናምን ትላለህ። ሰው እንዴት ክስ ያለበት ቦታ ላይ ሁሉ ይገኛል? ፕሮፋይል በጣም ኢምፖርታንት ነው እና ይሄ ነገር እንዴት ይፈታል? ለማንኛውም በሚፈቱበት መንገድ ጭቅጭቁስ ይቀጥላሉ ወይ? ወደ እናንተ እያደረስኩኝ የማወራ ይሆናል።